ሰላም ውድ አድማጮቻችን የሰዓቱን አዳዲስ ሰበር መረጃዎች ይዤላችሁ ቀርብ ያለው እስከ መጨረሻው አብራችሁ ቆዩ። ክቡራን አድማጮች አዳዲስ መረጃዎች እንዲደርሷችሁ ይህን የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩ ወደ ዕለቱ ዜና አመራለሁ። የመጀመሪያው ዘገባችን የሚሆነው የቀድሞው የሰላም ሚኒስቴር ዴኤታና የኦሮሚያ ምክር ቤት አባል የሆኑት አቶ ታዬ ደንደአ 3 አዳዲስ ክሶች እንደቀረቡባቸው ተገልጿል። በተከታዩም ዘገባ ከቁም እስር ሊያመልጡ ሞክረዋል የተባሉት የቀድሞው የብራዚል ፕሬዝዳንት በቁጥጥር ስር መዋላቸው ተዘግቧል። በመጨረሻም ዳግም የተቃቃሩት ኢትዮጵያና ኤርትራ ወደ ጦርነት ያመሩ ይሆን የሚለውን የማስቃኛችሁና እስከ ፍጻሜው ድረስ አብራችሁ ቆዩ። ወደ መጀመሪያው ዝርዝር ዘገባችን ሳመራችሁ የቀድሞው የሰላም ሚኒስቴር ዴኤታና የኦሮሚያ ምክር ቤት አባል የሆኑት አቶ ታዬ ደንደአ 3 አዳዲስ ክሶች እንደቀረቡባቸው ተገልጿል። አቶ ታዬ በአቃቢ ሕግ ከቀረቡባቸው 3 ክሶች ፍርድ ቤቱ በሁለቱ በነጻ ሲያሰናብቷቸው በአንዱ ግን ጥፋተኛ ማለቱ ተገልጿል። ባለፈው ሳምንት ህዳር 3 2018 ዓ.ም የአቶ ታዬን ጉዳይ የተመለከተው የፌዴራል ከፍተኛ ፍርድ ቤት አንደኛ የህገ መንግስትና በህገ መንግስት ላይ የሚፈጸሙ ወንጀሎችን ችሎት ከቀረቡበት 3 ክሶች የጦር መሳሪያ ህግን በመተላለፍ በቀረቡባቸው ክስ ጥፋተኛ ብሏቸዋል። ጠበቃው እንደተናገሩት አንደኛው ክስ ከዚህ ቀደም ከቀረቡባቸው ጋር ተመሳሳይነት ያላቸው ሲሆን ክሱም ሁከትና ብጥብጥን ማስነሳት እንዲሁም በህግ የተመረጠ መንግስትን በኃይል ለመናድ መሞከር የሚል መሆኑን ገልጸዋል። ሁለተኛው ክስ አስመልክቶ እንደተናገሩት በመከላከያ ሰራዊት ላይ ሐሰተኛና የሚያደናግር መረጃ ነስተዋል የሚል ሲሆን ሶስተኛው ደግሞ ሀገርን የመድፈር ወንጀል እንደሆነ ገልጸዋል። አቶ ታዬ የቀረቡባቸው አዲስ ክሶች ሆርን ኮንቨርሴሽን ከተባለ የማህበራዊ ሚዲያ መድረክ ጋር ካደረጉት ቃለ ምልልስ ጋር የሚያያዝ መሆኑ ተመላክቷል። የቀረበውን ክስ አስመልክቶ ዘርዘር ብሎ ሲታይ በተለያዩ ማህበራዊ ሚዲያዎች ቀርበው ሰሜን እዝ ላይ የደረሰውን ጥቃትና ሌሎች ጉዳዮችን በተመለከተ አሳሳችና ሐሰተኛ መረጃ ሰጥተዋል የሚለው። ሁለተኛው ክስ በተመለከተ ሆርን ኮንቨርሴሽን በሚባል ቻናል ላይ አሳሳች መረጃ ሰጥተዋል የሚል ሲሆን በተያያዘም ዘገባ ሶስተኛው እንዲሁ ከዚህ ማህበራዊ ሚዲያ ጋር ካደረጉት ቃለ ምልልስ ጋር የሚያያዝ ሲሆን ባስተላለፉት መረጃ በህግ የተመረጠው መንግስት ላይ ዘመቻ በማድረግ የሀገሪቱ መንግስት ላይ የመድፈር ወንጀል ፈጽሟል የሚል ነው በማለት ጠበቃው አብራርተዋል። አቶ ታዬ ባለፈው ሳምንት ነጻ የተባሉባቸውን ክሶች ከጠላት ጋር ማበርና የሀገር መከላከያ ሰራዊትን ለመምታት ዝግጅት አድርገዋል የሚሉት 2 ክሶች መሆናቸው ተገልጿል። ወደ ሁለተኛው ዝርዝር ዘገባችን ሳመራችሁ በቁም እስር ላይ የነበሩት የቀድሞው የብራዚሉ ፕሬዝዳንት ጃይር ቦልሶናሮ በቁጥጥር ስር መዋላቸው ተገልጿል። እኚህ የቀድሞው ፕሬዝዳንት ባሳለፍነው መስከረም ላይ ወታደራዊ መፈንቅለ መንግስት ለማካሄድ በማሴር ጥፋተኛ ተብለዋል። የ27 ዓመት እስራት ቢፈረድባቸውም ይግባኝ በማለታቸው በቁም እስር ላይ እንደነበሩና እንዲሁም የብራዚሉ ጠቅላይ ፍርድ ቤት እንዳስታወቀው ቦልሶናሮ እንዲታሰሩ የተወሰነው አዲስ መረጃ መገኘቱን ተከትሎ መሆኑን ገልጸዋል። ቦልሶናሮ በቁም እስር ላይ ሳሉ ከተወሰነ ርቀት ውጪ ሲጓዙ ለፖሊስ ጥቆማ የሚሰጥ የእግር ሰንሰለት ተደርጎላቸው ነበር። ይሁንና ይህንን ሰንሰለት ለማውለቅ ሞክረዋል ቢባልም እሳቸው ግን ሰንሰለቱን ለመክፈት ብቻ ጥረት እንዳደረጉ ገልጸዋል። ከዚህም ጋር በተያያዘ ዜና ልጃቸው ፍላቮ ቦልሶናሮ የአባቱ ደጋፊዎች ተቃውሞ እንዲያካሂዱ አነሳስተዋል። እንዲህም ሲሉ በማህበራዊ ገጽ ጥሪ አቅርበዋል። ለሀገራችሁ አትታገሉም? ሶፋ ላይ ተቀምጣችሁ ስልካችሁን ላይ ትግሉን መመልከት ይሻላችኋል? ኑ አመጹን ተቀላቀሉ በማለት ማነሳሳታቸው ተዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው ቦልሶናሮ የተላለፈውን ብይን በመቃወም ብራዚል ላይ 50% ታሪፍ ለመጣል ወስነዋል። ቦልሶናሮ እንደ ኢሮፓውያን አቆጣጠር በ2022 ዓ.ም ሲሸነፉ ከስልጣን ላለመውረድ ሲሉ ወታደራዊ መፈንቅለ መንግስት ለማድረግ ሞክረዋል በሚል ተከሰው እንደነበር የውጭ ምንጮች ገልጸዋል። የተከበራችሁ አድማጮቻችን እስከዚሁ ሰዓት መቆየታችሁ ላይ ቀር ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ወደ መጨረሻው ዝርዝር ዘገባ አመራችኋለሁ። የኢትዮጵያና የኤርትራ ባለስልጣናት የሚሰጧቸው መግለጫዎች፣ የሚያደርጓቸው ንግግሮች ወደ ጦርነት ሊያስገቧቸው በሚችል የቃላት ልውውጦች የታጀበ ነው። የባህር በር የሌላት ኢትዮጵያ የቀይ ባህር ወደብ የማግኘት ጥያቄ ማቅረቧን ተከትሎ ጦርነት በማንኛውም ጊዜ ሊቀሰቀስ ይችላል የሚለው ስጋት እየጨመረ መጥቷል።
የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ለመጀመሪያ ጊዜ በይፋ የባህር በር ጉዳይ የህልውና ጉዳይ ነው ሲሉ ከሁለት ዓመታት በፊት በ2016 ዓመተ ምህረት መሆኑ ይታወሳል። በቅርቡ ደግሞ የኢትዮጵያ መከላከያ ሰራዊት ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ በየትኛውም መልኩ የባህር በር ማግኘቷ እንደማይቀር ተናግረዋል። ዳግም ጦርነት ሊነሳ እንደሚችልም ማመላከቻ ይሆናል። በኤርትራ ስር ከሚገኙ ወደቦች አንዱ የሆነውና ለኢትዮጵያ በቅርብ ርቀት ላይ የሚገኘው የአሰብ ወደብ ከኢትዮጵያ ድንበር 60 ኪሎ ሜትር ብቻ የሚርቅ ነው። ውድ አድማጮቻችን ኢትዮጵያ ወደብ አልባ ሆና የቀረችው ኤርትራ ነጻነቷን በ1985 ዓመተ ምህረት ካወጀች በኋላ መሆኑ ይታወሳል። ከዚህም ጋር ተያይዞ በሁለቱ አገራት መካከል በድንበር ይገባኛል ውዝግብ ምክንያት ከ1990 እስከ 1992 ዓመተ ምህረት ድረስ ጦርነት ተካሂዶ ወደ 100,000 የሚጠጉ ሰዎች ሞተዋል። ሁለቱም ሀገራት ለረጅም ጊዜ ውዝግብ ውስጥ ከቆዩ በኋላ ጠቅላይ ሚኒስትር አብይ አህመድ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ እና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከ2010 እስከ 2016 ዓመተ ምህረት ድረስ ወዳጆች እንደነበሩ ተገልጿል። በዚህ ዓመት መጀመሪያ ላይ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የኤርትራ ነጻ ሀገር መሆንን ተከትሎ ወደብ ያጣችበት ስህተት ነገ ይታረማል ሲሉ ተናግረዋል። በኬንያ የኢትዮጵያ አምባሳደር የሆኑት ጀነራል ባጫ ደበሌ እንደተናገሩት አሰብ የኢትዮጵያ ሀብት መሆኑን ገልጸው በኃይል ይመለሳል ብለዋል። መስከረም 11 2018 ዓመተ ምህረት የጦሩ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ለሰራዊቱ ከፍተኛ መኮንኖች ኢትዮጵያን የባህር በር ያሳጡ አገራትን እንደሚወጉ ኤርትራን በተዘዋዋሪ በመጥቀስ ተናግረዋል። ህዝባችን አሁን 130 ሚሊዮን ነው እና በሚቀጥሉት 25 ዓመታት 200 ሚሊዮን ይደርሳል። እንዴት ሆኖ የ2 ሚሊዮን ህዝብ ፍላጎት የ200 ሚሊዮን ህዝብን ፍላጎት ይደፈጥጣል ሲሉ መስከረም 15 ተናግረዋል። አክለውም የመከላከያ ኃይላችንን እናጠናክራለን፣ እድገታችንን እናፋጥናለን እና የባህር በር ማግኘታችንን እናረጋግጣለን ሲሉ ገልጸዋል። ክቡራን አድማጮቻችን የሰዓቱ አጫጭር መረጃዎች እኚህን ይመስሉ ነበር። እስከ መጨረሻው ስለተከታተሉን እናመሰግናለን። ነገም እንዲሁ አዳዲስ ሰበር መረጃዎች በእጆ ስልክ እንዲደርሱ ሰብስክራይብ ማድረግዎን እንዳይረሱ። እናመሰግናለን። ሰላም ለሀገራችን፣ ሰላም ለኢትዮጵያ።